maal gooti bakka naan jettaniin beeka hiriyaa riyaadii kiyyaa akka hiriyaa dhibba qabullee hin beeka yaa hiriyaa riyaadii kiyyaa garaarratti hin jabaatin abotoo riyaadii kiyyaa na erga yoo jiraate jiruu isaa na beeksisa yoo ta'e riyaadii kiyyaa na beeksisa biyya namatti jina badde nama waggaa sadii agarraa es jirti naan injinara ilmaan tiyya hin dhama'e tanaa ilmaanillee tanaa obboleeyyan muslima hayyee fojoo du'e isaa yoo jiraate jiruu isaa na beeksisa yaa hiriyaa riyaadii kiyyaa garaarratti hin jabaatina maal gooti marata jana kiya tunamfeneo gonni ke tunavu dayon seneo gonni ke tunavu dayon seneo tole marabaya mura dana gute no manfai በሽታ የታወቋል የጉሮሮ ካንሰር አራተኛ ደረጃ ደርሷል ተብያለሁ እና ሕክምናውን ጀምር ነበረ ኬሞቴራፒና ጨረር እንሞክርልሽ ብለው የፊት መጀመሪያ እሺ ብዬ ነበር ትናንትና ቀጠሮ ኖሮኝ ሄድኩኝ በእጅ አራተኛ ደረጃ ስለደረሰ የአካባቢውን ስለያዘው እና የድምፅ አውታርሽ የድምፅ ማስተላለፊያ አውታሮች ቦታ የማዋጫ ክፍልሽ ቦታ እንዲያለ መነሳት አለበት አብሮ በኦፕራሲዮን ከዛ ስለይ ከእንግዲህ በታች ትቦ ተቀብሮ በዛ ለተነፍስ ምግብ ደግሞ በስ ወዲ በኩል ምግብ ትቦ ተቀብሮ በዛ መቀብሎ ወስድ ሲሊካ ነገር ፈሳሽ አሉኝ ትናንትና እንደገና እኔ ሲቅርብ በህይወቴ ቁሜ ልጆች ዘንድ ልድረስ ተውት አልኳቸው አሁን ላችሁ የምፈልገው የሀገሬ ልጆች ለትላልቅ ታዋቂ ሰዎች አድርሱልኝ ሙስሊሞቹ በሙሉ ዱአሩልኝ የአኸራ ነገር እንዳስደሰብር አላህ እንዲያስደልኝ ክርስቲያኖችንም ጸሎት አድርጉልኝና አራተኛ ደረጃ የመጨረሻው ደረጃ ደርሷል ተብያለሁ የጉሮሮ ካንሰር አልሐምዱሊላህ የጦበት ጊዜ ሰጥቶኛል አላህ እስትግፋር ባረግበት ጊዜ ሰጥቶኛል አልተማረኝ ብለበት ጊዜ ሰጥቶኛል ታሰማው ዛሬ ትናንትና ወደ ሳምንት አለፈ የተተረ እንትኑን በሽታ የተነገሩኝ ማለት ነው ለአቡነ ተጉሮሮ የተወስዱ በተወሰደ በ13 ቀኑ ውጤቱ መጣና እንዴት ስለው ተባልኩ አልሐምዱሊላህ ሰው በድንገት ይሞታል ወደ ሌላ ግን እኔ መሞት ምናምን አይደለም መሞት አሁንም ልቆይ ይችላለሁ አላህ ነው አዋቂው ግን ስሜቱ በጣም ከባድ ነው የሰውን ያለሁት መኖር ብታወጡ ምግብ አይበላኝም ለመርሳት እያልኩ ስራ እሰራለሁ ምን እላለሁ ግን ጭራሽ ለወድቅ ያስወረኛል ራሴን እና በቃ ያለው ነገር አፉ በሉኝ ያስቀየምኳችሁ ካላችሁ አፉ በሉኝ በኮሜንት በምንም ያው ሰው እኖራለሁ ነው የሚመስለን በምንም በኮሜንት በምንም ያስቀየምኳችሁ ካላችሁ እናንተን መጥፎ ኮሜንት የጻፋችሁ እንዲህ ካላችሁ አፉ ብያለሁ ላላሚ ሁላችሁ እና አሁን ግዴታ ትንሽ ሳንቲም እንዲትረዱ ብዬ ነው እንጂ ይህን ቪዲዮ የምሰራው ለትላልቅ ሰዎች አደርሳችሁልኝ እንዲረዳ ብዬ ነው እንጂ ሀገሬ ልገባ ነው 15 ቀን ትኬቱን ቆርጥልኝ ለ15 ቀን ሆኖኛል ተናባታ ሰውየው ስለዛ እዛ ገብቼ ማዲ ነገር የለኝም ልጆች ገና ትንንሽ ናቸው ቤተሰቦችን ስረዳ ላይ ኖርኩት 10 ዓመት ከአሁን በፊት እዛ ሀገር ብቆይም ዘመዶችን ስረዳ ላይ ቆየሁት አላህ ይጠብቃቸው እነሱ ነው ምን ይሄን ዘመዶችን በመርዳት የሚስተኛ ነኝ እንዲሁ ለልጆች ትንሽ ቤት ሰርቼላቸው ልጆች እንዲሁ በትንትን እንዲያይሉ እናቴ እስካለችልኝ ቁጭ እንዲሉልኝ አመቻችቼላቸው ትንሽ ቆይቼ ጥሩ ነበር ግን አልሐምዱሊላህ እና በቃ አሁን እና እንዴት ሳለው ብለው አሁን የሆነ ወደ ገጠር ከተማ ትንሽዬ ቤት አለኝ ያለሽ እንትን እላለሁኝ እስከዛው ድረስ ያው መድኃኒት የለውም ብለዋል ግን ደግሞ አላህ ጀለዋላ ከአላህ የሚያሸንፍ ከአላህ የሚያመት የለም አላህ ሊያሽረኝ እንትን ሊለኝ ይችላል ግን 3 ሐኪም ቤት ተመርምሬ ሳውዲ አረቢያ ዘሪያድ መዲናት ማሊክ ፋህድ የሚባለው ማሊክ ፋህድ ሳይሆን መዲናት ማሊክ ፋህድ ትልቁ ህንፃ ነው የተረጋገጠው በላሙላ ከውስጥ እንትን አውጥተው ሁለት ሴንቲ ነው ግን ቆየ አራተኛ ደረጃ ስለሆነ አካባቢውን ይዞታል ትንሽ አሉ ስለዚህ በቃ አሁን ዱዓ አድርጉልኝ አካውንት ቁጥሬንም እንዴት ነው መልቀቅ የምችለው ያን ነገሩ በውስጥ እንግዲህ ሰው ስታመት የምግብ ስበላ የሆነ ነገር ትናለኝና ለ15 ቀን ታመምኩኝ በዛው ድምፄ ኖርማል ሳይሆን ቀረ ትንሽ ጉርነን ያለ ድምፅ ሆኖ ቀረ ያመኝም ምን አይለኝም ኖርኩኝ በሰላም አሁን ሁለቱ ልጆች ወልጄ ሳውዲ አረቢያ መጥቼ
አመት እንደሰራው አመመኝ። ሲያመኝ ሕክምና ወሰዱኝ። እንደሱ ትላልቅ ሐኪም ቤት ሲያስተላልፉኝ የዛኔ ሲቲ ስካን አልሞከሩኝም። ዝም ብሎ ላሙና ቀጠሩኝ። ሮመዲያን 17 ብለው ቀጠሩ። ለላሙና ሊቆረጥ ስጋሌ ያው ጠርጥረው ከዛ ኮሮና መጣ። በዛው ቀረ ኮሮና። ከዛ ወዲህ ትንሽ ህመሙም ታገሰልኝ፣ ተውኩት። መነሻው ብለሽ የምታስቢው ፋጡማ በ13 አመትሽ የሆነ ምግብ ያለሽ ያ ጊዜ ነው መነሻው ብለሽ ታስቢያለሽ? አዎ ማር እየበላው የሆነ የንብ እግር ማር ስበላ የንብ እግር የተቆረጠ የቤት ማር የንብ እግር ገብቶብሽ በልጅነትሽ? አዎ እንደዛ በዛው 15 ቀን ተብለን እያላመ ብዙ ጊዜ ጎክው ግን የጉሮሮ ካንሰር የሚታመሙት ሲጋራ የሚያጨሱ ሺሻ የሚስቡ ሰዎች አጥንት የወጋው ሰው የሚታመመላቡ እኮ አንቺ ይገርሙኛል በእንደዚህ አይነት ነገር መሆኑ። እርግጠኛ ነሽ? እርግጠኛ ነኝ። ሐኪሞቹ ታጭሻለሽ ያሉኝ እኔ ገጠር ነው ተወልጄ ታጭሻለሽ ብለው ጠየቁሽ? አዎ ጠየቁኝ። ብዙ ጊዜ ሲጋራ ሺሻ አጫቱ ጭስ የሚያጨሱ ሰዎች ናቸው ብዙ ጊዜ እድሜያቸው እየገፋ ሲመጣ በጉሮሮ ካንሰር የሚጠቁት ነው የሚለው። ግን ያንቺ የንብ እግር በ13 አመትሽ ገብቶብሽ ከዛ እሱ አልወጣልሽም ነበር? እዛው ሳስብ ልዋት ስላልወጣው ልትታ ስላልተፈው 15 ቀን በዛው ታመምኩ። በዛው ድምፄ ኖርማል ትንሽ ችግር አለበት። ከዛን ጊዜ ጀምሮ ድምፅሽ ጎረነነ? ትንሽ ጎረነነ፣ ትንሽ ብዙ ሳይሆን ትንሽ። ከዛ ልክ እንደነገርኩሽ ሕክምና በሰፊው ጀመሩልኝ። አረቦቹ ጋር በጣም ነው የምግባባው። እኔ ብቻ ዛሬ ያለ በ2 አመት እመለሳለሁ፣ ይወዱኛል። ከዛ በሳምንት እያመላለሱ ሕክምና ወደ 2 ወር እንደተከታተልኩኝ ኮሮና መጣ። ከዛ ኮሮና ይይዝሻል የበለጠ ውይይታችን እኮ እንደዛ አይደለም። ያልተረዳሹ ነገር አለ። ኖ ኤኙቱ ሂደቴ ሂደቺሴ ኤኙቱ ሂደቴ ሂጨዲሴ ብዬ ኡርማኮ ብዬ ለፈኮቲ ገሼ ሎልሲሴ ጋፈ ሎሉሞ ጋፈ ወራነ ብሊሱማ ፋኖ ጀዲ ዋን ከንበርባደ ጀዲ አለጋ ዱፍቴ ጋፈ ሎሉ ኤኙቱ ዱባ ኬኛ ቱዳኑ ቱሬ ኢሳኑማ ኑራ ዳባ ኑራ ኢንቶ አስሊ ኢንቶ ዋና ከከነ ኢንቶ ሙሐመድ ረሱሉላህ አብዩ ሜሳ አብዩ ኢላ ጀራ ከና አኒ ባላስልጣን ዲያስፖራ ወልት ቡም በርባዱ ዲያስፖራን ከና ሚራ ከን ሰገልተኒ የሮ አደገፈዳ ጅሪየ አደገፈዳ ተኮፋ ካዮን ከነማ ኢኒ ኦሮሞማን ኩኑ ወሪ ዳባ ገረገራ ደገሩ ወሪ ያደ ገረገራ ቀቡ ወልት ዱፌ ወሊና ታዩ ኑቲኮ ያደን ገረገራ ማለት ዋወሊን ደምነ ማለት ዋድረት ወልደምነን ቀምኑ ወረኮ ዋወሊን ቸከነ ገረገረ ማለት ዲኒ ከነ ተኩኮ ደማችን አንድ ነው የለ ወራታ ኢትዮጵያዊን አንቺም ባና ባይማኖቴ እኔም ባይማኖቴ ማሬ ተውስ አይጠባንም ቤት የቴዲ አፍሮ ይንጥራ ተከነ ተንጂ ብታስረ ደርግተ ወለ ጋርተን ይወጅራ እቺ